የ4 ዓመት የ3 ዓመት ወይም በጣም ቢበዛ 5 ዓመትም አይሞላውም እንደው አባቱን እዛው ገለው፣ ይሄ በቪዲዮ ነው የምታዩት እኮ ልጁ እዛው ኩርምት ብሎ አባቱ ስር ሁለቱንም ጢሻ ስር አድርገዋቸው እዛ እናት እዛ ለማመን ይቸግራል። በቃ ኢትዮጵያ ውስጥ ነው ወይ እንዲህ የሆነ ያለው? የአማራ ህዝብ ምንድን ነው የእውነት በኢትዮጵያ ውስጥ እንዴት እንደዚህ እዚህ ደረጃ ደረሰ ብላችሁ በጣም የምትቆጩበት በጣም የምታዝኑበት ቁጭት፣ በእርግጥ ሐዘን ያንን ቁጭት ለመመለስ የሚያስችል ቁጣ ካልወለደ ቁጭት ብቻውን ትርጉም የለውም። ቁጭት ህመም ሲፈጥር፣ ቁጭት ወደ ቁጣ ሲቀየር፣ ቁጣ ወደ ተባበረ ቁጣ ሲቀየርና ያ ቁጣ ዳግመኛ ለሞት የሚዳርገን አካል ቀና ብሎ እንዳይሄድ የሚያደርግ አስፈላጊውን መስዋዕትነት ከፍሎ ህዝብን ከእንዲህ አይነት መከራ ማላቀቅ ካልቻለ ትርጉም የለውም። በዚህ ዘመን ያለን ማናችንም ሰዎች የት ነበርክ ተብሎ መጠየቅ አይቀርም። በፊት ቀደም ሲል የነበረ ተዋንተ ሰው፣ ኧረ ተዋንተ ሰው የድንበር ነው አደለ? ድንበር፣ ወሰን፣ ርስት፣ ጉልት ጋር የተያዘ ነው። ተዋንተ ሰው፣ ኧረ ተዋንተ ሰው ወዲህ ነው ድንበሩ፣ ኋላ እንዳታሰኘን እነማን ነበሩ ነው እየተባለ አደለ የሚነገረው። ወሰንን ሲሸረፍ፣ ርስት ሲሸረፍ፣ አጉል እላፊ እንኳን ሲመጣ ተዋንተ ሰው ወዲህ ነው ድንበሩ፣ ኋላ እንዳታሰኝ እነማን ነበሩ በዚያን ጊዜ እንዳይባል እንደ ናቡቴ የአባቶቼን ርስት አሳልፌ እሰጥ ዘንድ እኔ ማነኝ እያለ እንደተሟገተው ይሄ ለርስት ነው፣ ለጉልት ነው። አሁን ርስትና ጉልት እኮ አይደለም፣ እጅግ በሚዘገንን እጅግ በጣም እንደው በ21ኛው ክፍለ ዘመን ጦርነት ያለበት ቦታ የምታዩት ነው። ጦርነት አለ። ጦርነት እየተካሄደባቸው ያሉ ቦታዎች ላይ የትኛውም ዓለም ላይ ጦርነት እየተካሄደ ነው። የጦርነት ጥሩ የለውም። ጦርነት ጸበል አይደለም የምትረጫጨው፣ በጦርነት ጥይት ነው የምትመላለሰው። ስለዚህ የጦርነት ውጤት የምታየው ውጤት ዘግናኝ ነው የሚሆነው፣ ምንም ጥርጥር የለውም። ሊያጠፋህ የመጣን አካል እጅህን አጣጥፈህ ጠብቅ የሚል ዓለም ላይ እንደዚህ የሚል ሕግ የለም፣ ካለም አይሰራም። የተፈጥሮ የሚባል ሕግ አለ። ምንም ነገር ወደ አንተ ጠጋ ሲል ኮንሽስ ባትሆን እንኳን አንኮንሽስሊ ለመከላከል ነው ጥረት የምታደርገው። በዓለም ላይ ያለ አንድ ግዙፍ ወይም ወሳኝ ሕግ ቢኖር ሰልፍ ዲፌንስ፣ ራስን መከላከል። የማንኛውም አካል የሰው ብቻ እኮ አይደለም፣ የእንስሳትም። በነገራችን ላይ በግ ተፈጥሮ በግነት ነው አይደለም? ይበላል፣ ይጠጣል፣ ያድጋል። ከዛ በኋላ ለእርድ ሲደርስ ታርዶ ይበላል። እንደዛ ነው። በግ የቤት እንስሳ ነው። ትረስት ሚ አንድ ቤት ዘግተህ በጉን ዝም ብለህ ብትቀጠቅጠው ግን እንደ ውሻ ዘሎ ነቅሶ ይገነጥልሃል። አህያ በጣም ካስቸገርከው ይራገጣል። የመጣበት ጠላት ከልክ ካለፈ ግን በተለይ ሕይወቱን የሚነጥቀው መሆኑን ካወቀ አህያ ከጅብ በላይ ይሆናል ሲናከስ። በነገራችን ላይ አህያ ጅብ ሲመጣበትና እንደሚሞት እርግጠኛ ከሆነ ያው በቃ ጅብ ሲመጣ ሊበላ ነው ያውቀዋል። አንድ ጊዜ ነክሶ ከያዘ በምንም ታምር እራሱ አብሮት ይሞታል እንጂ አንዴ ከያዘ በኋላ አይለቅም። ደን አንቋሮ ጅቡ እስከሚሞት ድረስ ከነከሰ በኋላ አይለቅም። እራሱን የሚከላከለው ጃርት በሾህ የተሞላች ነች። ስትጠጋት ታቆፈኩፋለች። ማስጠንቀቂያ ነው።
ዝም ብለህ ከተጠጋሃት ይበተናል ያመርዛማ ሾኳ። ራሳቸውን እንዲከላከሉ ፈጣሪ እንኳን ሲፈጥራቸው ራሳቸውን እንዲከላከሉ አድርጎ ነው። እንስሳቱን እንኳን ሰው የሚያስብበት አእምሮ፣ የሚያሰላስልበት አእምሮ፣ የሚያስብ አእምሮ፣ የሚያሰላስል አእምሮ፣ ምንድነው የሚያወጣ የሚያወርድ ልቦና፣ ለማወቅ የሚረዳ ህሊና ፈጥሮለት እያለ የሰው ልጅ ራሱን ሳይከላከል ቀርቶ በየሜዳው አይወድቅም። ደመነፍሳውያን እንኳን ማሰብ ማሰላሰል የለባቸውም የምንላቸው እንኳን እነዚያ ደመነፍሳዊ በደመነፍስ የሚንቀሳቀሱት እንኳን አደጋ ሲመጣ ያውቁታል። በአንድም በሌላ ምክንያት ወይ ተዘናግተው ወይ ሩጠው ሳይሄዱ ወይ የጤና ችግር ገጥሟቸው ካልሆነ በቀር አስፓልት መሃል ላይ ቆሞ ስትገጨው ዝም አይልም። ክላክስ ሲሰማ ወይ መኪና ሲጠጋው ሩጦ ይሄዳል፣ እንደሚጎዳው እያወቀ። እንስሳ እንኳን እና የፈለገው ዓለም ቢሆን የትኛውም ዓለም ቢሆን ራስህን መከላከል ሊነፍግህ አይችልም። ማንኛውም ቡድን፣ ማንኛውም አካል፣ ማንኛውም ኃይል ተሰባስቦ ሲያበቃ በፖለቲካም ይሁን በሃይማኖትም ይሁን በሌላ ጉዳዮች አለኝም የኢኮኖሚም ይሁን አለኝ የሚላቸውን ጥቅሞች ለማስከበር ሲል ጥቅሜን ይቀናቀናል ብሎ ያሰበውን ወይም በብቸኝነት ለመጠቀም እድል አይሰጠኝም ሲል ወይ ከዚያ የተሻለ ለመጠቀም መንገድ ይዘጋብኛል ብሎ ይሁን ወይ ጥቅሜን አሳጥቶኛል ብሎ ይሁን በማናቸውም መልኩ በማናቸውም መንገድ ከሌላው አካል ጋር ያለውን ልዩነት መሰረት አድርጎ የተሻለ ለመጠቀም በማለት ቡድንም ይሁን ግለሰብም ይሁን ሌላም ይሁን ጥቃት መሰንዘር በዓለም አቀፍ ደረጃ የተወገዘ እሳቤ ነው። ይሄ ገቨርን የሚያደርግ ህግ፣ የእኩልነት ህግ ይኑር የሚባለው የአንድ ሀገር ችሎት አንድ እኩል ካልሆነ መድኃኒቱ ክንድ ይሆንና በጉልበት መለካካት ይመጣል። ጉልበተኝነትን ለማስቀረት ሲባል የአንድ ሀገር ችሎት እኩል ይሁን የሚባለው ለዛ ነው። እንደ አውሬ አሳዶ በየጢሻው የሚገልህ አካል አይ ለሱ ግብረ መልስ ከሰጠሁኝ ችግር ይገጥመኛል ምናምን ከምትሞት ችግር ይገጥመኛል ብለህ ከቆምክ ትሞታለህ። ላለመሞት የምታደርገውን ትግል ማንም የፈለገውን ስም ቢሰጠው ዶማይን አንተ የምትታገለው ለህልውና እስከሆነ ድረስ ዓለም የሚያከብር ደግሞ በጉልበትህ ልክ ነው። በነገራችን ላይ አቅም ሲኖር ያከብራል፣ አቅም ከሌለ አያከብርም። ይሄ ነው ሪያሊቲው። አሜሪካ ኢራቅ ሄዳ የምትዋጋው በምን ምክንያት ነው? የአሜሪካን ብሔራዊ ጥቅም የአሜሪካውያንን ህልውና አደጋ ላይ የሚጥል አቋም ይዛ ኢራን አራምዳለች ነው። ለዓለም ስጋት ሆናለች ነው። ስለዚህ ለዓለም ስጋት እንዳትሆን እናደርጋለን። ኢራን እስራኤል የምትባል ሀገር ከምድረ ገጽ አጠፋለሁ የሚል አቋም ይዛ ነው የምትንቀሳቀሰው። እንደዚህ ያለ አቋም ያላት ሀገር ኒውክለር ብትታጠቅ የዛተችበትን አገርና ህዝብ ታጠፋለች ማለት ነው። ሽብር ነው፣ ጄኖሳይድ ነው። ይሄ ያ እንዳይፈጸም ቀደም ብለህ መከላከል የሚያስችል እንቅስቃሴ ማድረግ አለብን ነው እንዳይፈጸም። የአማራ ህዝብ ግን እየተፈጸመበት ነው። እንዳይፈጸምበት ገና በትሬት በፍርሃት አይደለምም፣ ይመጣብኛል ብሎ በመስጋት አይደለም፣ ዝተውብኛል ብሎ በመጠራጠር አይደለም። ለዛ ነው ቴሌግራም ላይ ግባና አሁን ይኸው እዚህ ቴሌግራም ላይ ያንን ሰቆቃ ያንን ግፍ ያውም ሊና መሸከም የሚችል ከሆነ ነው። ያውም ለማየት አንዳንዱ ልቦና ያለው ማለት እንደው በጣም ስለሚያስቸግር ምርጫ ቢኖር አለማየት ነው የሚሻለው።
የምታየው እናትህ አንጀቷ ታጥፎ ነው። የምታየው እህትህ በአሰቃቂ ሁኔታ ተገላ ነው። የምታየው ሕፃናቶች ተገለው ነው። ለምን ሲባል አማራ ናቸው። በቃ ሌላ ምንም ኃጢአት የሌለባቸው። በቪዲዮ ላይ የምታዩት ድፍት ያለው አባት ልጃቸው ከጎን ኩርትም ያለው አማራ ናችሁ ተብለው የ4 ዓመት ልጅ ተዋግቶ ነው። እኛ አዛውንታውን መሳሪያ ይዘው ነው። አንጀቷን እንዳሰረች ገና ታዳጊ ወጣት ኩርምት ብላ በዛ በጥሻው ላይ እንዴት መፈጠርን እኮ የሚያስጠላ ነው እያደረጉ ያሉት ነገር። ይህን ምንም እንዳልተፈጠረ አብይ አህመድ ከሩሲያ መሪ ጋር ተነጋገረ የሚል ዜና ታያል። ምንድን ነው ሲባል በቀጠናው ስላለው እና ስለ ጥቅማቸው ስለምናምን ይልሃል። አየህ፣ ጉልበት ስላለ፣ ጉልበት ደግሞ በማንም አይደለም፣ በዋነኛነት ራሱ ሰፊውን ድርሻ ሊወስድ የሚችለው የአማራ ህዝብ አብይ አህመድ በስልጣን ላይ ተደላድሎ ጉልበት እንዲያፈራ በማድረግ ረገድ የአማራ ህዝብ ኢትዮጵያን ይታደጋል፣ ኢትዮጵያን ያድናል፣ ይችን ሀገር ወደ ጸጥታና ሰላም ወደ ደህና የተረጋጋ ነገር ይወስዳል ብሎ በማመን በተለየ ሁኔታ ባደረገው ድጋፍ አብይ አህመድ ሲመጣ ወደ ስልጣን ቢሆንስ የትኛው የኦሮሞ ህዝብ ነው እምብዛም አልተቀበለውም። የኦሮሞ ህዝብ በሂደት አማራውን እንደሚያጠፋላቸው ሲያውቁ ነው የኦሮሞ የፖለቲካ ኤሊቶች እንደው በተወሰነ ደረጃ ድጋፍ እየሰጡ ስትራቴጂክ ሙቭ እንቅስቃሴ ማድረግ የጀመሩት እንጂ ሲመጣ እኮ አካባቢያዊ የአውራጃ ፖለቲካ ችግር ስላለ እንደምታውቁት እሱ ከበሻሻ የመጣ ሰው ነው። እድሜ ልካቸውን የኦሮሞን ፖለቲካ ፍሬም አድርገናል ሲሉ የቆዩት የወለጋ ኤሊቶች እንዴት አድርገው ነው አብይ አህመድ ሊቀበሉ የሚችሉት? 30 ዓመት አትሊስት 27 ዓመት በኦሮሞ የፖለቲካ ኃይሎች መካከል በኦሮሚያ የሚባለውን ክልል በማስተዳደር ሚና የነበራቸው የትኛው አካባቢ እንደሆነ ይታወቃል። ሞስት ኦፍ ዘ ታይም አርሲና ወለጋ ነው። ሌላው ዝም ብሎ የተዘለለ ነው። ቦረናውን፣ ባሌ፣ ሐረር ምናምን ተወው። በቃ የሚፈራረቀው በወለጋና በአርሲ መካከል ነበረ ስልጣን እዛና እዚህ ያለ ይጫወት የነበረው። ዳትስ ሪያሊቲ እሱ ነው። የሚገርመው በአማራው በኩል አብይ አህመድ ምንድን ነው ስስ ልቦና ብሎ ዘሶኮልድ ኢትዮጵያኒስት ይባላል እየተባለ የሚጠራውና ሳይለንት ማጆሪቲ ተብሎ የሚጠራው አካል በዛን ጊዜ አሁን አይ ቲንክ ማጆሪቲው ወደ በኢትዮጵያዊነት ማዕቀፍ ሳይለንት ማጆሪቲ ውስጥ የነበረው አብዛኛው አማራው ስለሆነ ሞቱ ሲገባው የነቃው ከብዙ ድካም በኋላ ከብዙ ሰቆቃ በኋላ ያውም እውነት ለመናገር አሁን በየዕለቱ በአማራ ህዝብ ላይ እየደረሰ ካለው ግፍና ሰቆቃ አንጻር ህዝቡ በሚደርስበት መከራ ልክ ነቅቶ እየታገለ ነው ወይ ለማለት በጣም ይቸግራል። በጣም ይቸግራል። የትኛውም በኢትዮጵያ የትኛውም ክፍል በእርግጠኛነት ነው የምናገረው አሁን በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ 5% በዚህ ወቅት ብትደረግ ለአንድ ቀን ተውት። ይሄ በየዕለቱ የሚሆነው አይደለም። ዛሬ አሁን ቴሌግራም ላይ የምታዩትን ቪዲዮ አንድ ቦታ ላይ አንድ ሌላ ክልል ላይ ተፈጽሞ ቢሆን ዓለም አይታወቅም። የዜና አውታሮች በሙሉ ፊታቸውን ወደዛ አይዞሩ። አየኸው አንተ ባለቤቱ ያቀለለውን እንደሚባለው ነው። ማን ሊያከብረው ይችላል? እና ራሱ ባለቤት የሆነው አካል ለዛ ነው እኮ እነ ፕሮፌሰር አስራት በጣም መከራቸውን ያዩት፣ እነ ጀነራል አሳምነው በጣም መከራቸውን ያዩት ለዛ ነው። በቃ እባክህ እያሉ ለምነው ይሄ እልቂት ይሄ ፈተና ከመምጣቱ በፊት ህብረተሰቡ ራሱ እንዲታደግ ለማድረግ። አንድ ነገር አስታውሻችሁ ወደ ርዕሰ ጉዳዩ ልሂድና መቼ በደኖን አርባ ጉጉን ወተር የነበረውን ማንም የሚረሳ የለም። 17 ቁጥር ይዘጋጅ ቪዲዮ መልከቱ። የበደኖና አርባ ጉጉ ላይ
የአማራ ህዝብ ከነነፍሱ ገደል እየተከተተ እንዲያልቅ ሆኖ በሽግግር ጊዜ ምክር ቤት በወቅቱ አካባቢውን ሲመራ የነበረ ሰው አምኖ መጀመሪያ ክደው በኋላ ላይ አምነው ድርጊቱ እንደተፈጸመ ራሳቸውን ለማዳን በድርጅት ደረጃ እውቅና አልሰጠንም፣ ነገር ግን ድርጊቱ ተፈጽሟል ነው ሲሉ የነበሩት። ከዚያ ጊዜ ጀምሮ ከወተር ከአርባ ጉጉ ከ1983 ጀምሮ ያለው ወደ ኋላ ያለውን ትተነው እኮ ነው። ከዚያ የአማራ ህዝብ ከገደል እናቶችና ህፃናት ነፍሰ ጡሮች ከነነፍሳቸው ገደል ተከተው በገመድ እየተጎተቱ ለማስረጃነት፣ በነገራችን ላይ በወቅቱ የነበረ ኦነግ ስለካደ ለማስረጃነት ነው በገመድ ከጉድጓድ እየተሳበ የወጡት። ኮሚቴ ተቋቁሞ ተልኮ የለም ስለተባለ ጉድጓዱ ይታይ ሲባል ስንት አማራ እዛ ውስጥ ስንት ነፍሰ ጡር እናቶች፣ ስንት ህፃናት፣ ስንት አዛውንቶች ከነነፍሳቸው እየተወረወሩ ገደል ያለቁት በገመድ እየተጎተቱ በቪዲዮ ያለ እኮ ነው የዚህ ዘመን የኛ ዘመን። ያን ጊዜ በሽግግር ምክር ቤት ሲናዘዙና በመዋቅር ደረጃ እኛ ላዘዝንም ሲሉ የነበሩ አካላት ዛሬ ቅድም ቴሌግራም ላይ እዩት እንዳልኩት ቪዲዮ ዛሬ በነጻነት 4 ኪሎን ስለተቆጣጠሩ እንደ ትላንቱ አላደረግንም ብለው በምክር ቤት ቀርበው የሚሞግታቸው ይቅርና ወተር አርባ ጉጉ በደኖ ያንን እልቂት የመራው ሰው ከ25 ከ26 ዓመት ቆይታ ከሀገር ወጥቶ ራሱን ሰውሮ ከቆየበት በደማቅ አቀባበል ወደ ሀገር እንዲገባ የተደረገበት የበደኖ የአርባ ጉጉ ፕሮጀክት ያኔ የነበረው እልቂት ዛሬ ፍቃድ ተሰጥቶት በድብቅ እኮ አይደለም፣ በአደባባይ እንደተፈለገው የአማራን ህዝብ የመጨረስ ግሪን ላይት ተሰጥቷቸው 4 ኪሎን ስለያዙ ቤተ መንግስቱን፣ መከላከያውን፣ ደህንነቱን ሁሉን ስለተቆጣጠሩ የአማራ ህዝብ በየቀኑ እልቂት አለ። በየቀኑ ከበደኖና ከአርባ ጉጉ ሺህ እጥፍ የሚበልጥ እልቂት በአማራ ህዝብ ላይ ታውጆ ያኔ ሂደቱን የመሩት አካላት ዛሬ ሪላክስ አድርገው እየተዝናኑብን ነው። ይህም ቪዲዮ ተመልከቱት። ማንጉዶታ ኬኛፊኒ ሐረክኖ ኢላሉ ዱፍኔ አማ ኦቦ ሌንጮ ወታት ዲያና ይድሬ ድብሉ ሱማ ኦሮሞ አሎኒ ኪያ እስነ ረብሳ ቱሬ ጋስ መለሳ ቱሬ ሐራ አሎታ ኪያ በከሞን ይፈመኑ ጎዳ እስኒ ቢቹ ቢጋቢት akkasumas pirezidaantii oromiyaa duraanii obbo Hasan Alii anis dhaloonni kiyyaa bara sinaan goora turtanii viidiyoo maxxanee jennee isin arrabsaa turre har'a dhaloota kiyya bakka bu'een dhiifama naa godhaa isiniin jechuufi kanaafi dhiifama akka nuu gootanii waan isin kaleessa aarsaatti kaffaltanii akkuma carraa ta'ee jabana isaanii aangoorra turanii pirezidaantii mootummaa የሚደንቀው የበደኖ የአርባ ጉጉን ያንን እልቂታችንን የመሩ አካላት ዛሬ ተጠራርተው ሲሸላለሙ ዛሬ እነሱ በክብር ኢትዮጵያ ላይ እንደፈለገ ሲዝናኑ የአብይ አህመድ አገዛዝ ጭካኔ የተሞላበት ድርጊት የሚፈጽም አምባገነን አገዛዝ ነው ብሎ የተቸ ሰው ዜግነት ተነፍጎ ልደቱ አገር አትገባም ተብሏል። እና ሐሰን አሊ ተጠርተው ይዝናኑበታል። በደኖና አርባ ጉጉ አማራውን ጨርሰው ዛሬ ያለ ሀፍረት እና ሐሰን አሊ ሲገቡ ደማቅ አቀባበል ሲደረግላቸው ሳሊ ቤት በደስታ ሲጨፍሩ የነበሩ አካላት አሁን ለአማራ ህዝብ ህልውና የሚታገለውን ፋኖ ለአብይ አህመድ ዘምቶ ከነበረው ጋር መሳ ለመሳ አቻ አድርገው እያቀረቡ አይፈረጅ ምናምን ሲሉ ታዳምጣላችሁ።
ባለቤቱን ካልናቋጥሩን አይነቀንቁ ነው ይላል። በቀደም አንስቼዋለሁ። የአብይ አህመድ አገዛዝ ብርሃኑ ጁላ የሚመራው ሰራዊት በአሜሪካን ስቴት ዲፓርትመንት ሽብርተኝነትን የመፈረጅ ስልጣን በፓትሪዮት አክት በአሜሪካ ሕግ መሰረት የተሰጠው ለውጭ ጉዳይ ሚኒስትር ነው፣ ለፎረን ሚኒስትሩ ደረጃ 1 ደረጃ 2ን ለመመደብ። ደረጃ 3 የሚባለው ያልተፈረጀ የሚጠሩትም ያልተፈረጁ ተብለው የሚጠሩና ለኢሚግሬሽን ፐርፐዝ ብቻ የሚውል ያልተፈረጀ በማለት መጥራት የሚችለውም የአሜሪካ የኢሚግሬሽን ጉዳዮች መስሪያ ቤት ብቻ መሆኑ ይታወቃል። ለኢሚግሬሽን ጉዳይ ጥገኝነት ያመለከቱ አካላት ከታጠቁ አካላት ጋር ያላቸው ግንኙነትና ያላቸው ግንኙነት ብቻ ሳይሆን ታጥቆ የሚንቀሳቀሰው አካል የሽብር ተግባር ላይ የተሰማራ መሆኑ የተረጋገጠበት እንደሆነ ነው። አብይ አህመድ ባደረገው ዘመቻ ወቅት ምን ጥርጥር አለው? ስቴት ዲፓርትመንት እኮ ፍረጃ ነበረው እኮ የጦር ወንጀል ተፈጽሟል ተብሏል እኮ በአብይ አህመድ ሰራዊት የጦር ወንጀል ተፈጽሟል፣ በሰብአዊነት ላይ የሚፈጸም ወንጀልም ፈጽሟል ተብሏል። እነዚህ የጦር ወንጀል በሰብአዊነት ላይ የሚፈጸም ወንጀል ወይም ክራይም አጌንስት ዩማኒቲ እና ዋር ክራይም ማለት ነው። ከዛ ሽብር ከሚባለው ጋር አቻ ናቸው፣ አንድ አይነት ናቸው። እነዚህ ዓለም አቀፍ ወንጀሎች ናቸው። ማንንም በየትኛውም ቦታ በእነዚህ የተሳተፈ ሊያስጠይቁ የሚችሉ ናቸው። ያን ጊዜ ስቴት ዲፓርትመንት ሲፈርጅ ደግሞ በደረጃ 1 እና 2 ሲፈርጅ ደግሞ ሁለቱንም አካላት ትግራይ ላይ ያለውን የህወሓት ኃይል፣ ፌዴራል ላይ ያለው የአብይ አህመድ ኃይል ከናጋሮቹ ነው የተፈረጀው።